الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد في حلقتنا كتاب التوحيد الذي هو حق الله على العبيد سدستኛ ባባችንን ስንጀምር አላህ Subhanahu Wa Ta'ala በትክክል አድርገን መገዛት እንዲያለብን የኪታቡ ተውሂድን بجمرنا مسألة قال يقول ابن مسعود رضي الله عنه ابن مسعود إلى النال من أراد يعسبس وأن ينظر من ملكت إلى وصية محمد صلى الله عليه وسلم ولنبي محمد صلى الله عليه وسلم الزازي من ملكت يعسبس التي يأتي عليها بس عليه خاتمه مهاتمه የመጨረሻን ይግራቸው ላይ ማህተም ማለት በማህተም ቀምቀመው ያስቀመጡልን ለማለት ነው በማህተም መስሎት ነው እንጂ የመጨረሻ ነው ይግራቸው የማይቀየር የማይለወጥ ለማለት ማለት ነው ፈለይቅራ ይቅራ ያንን ለማየትና ለማወቅ የፈለገ ሰው ያንብብ قوله تعالى الله سبحانه وتعالى ንግር ቁል ብለህ በል تعالوا ኑ ቶሎ ብለህ በላቸው ማንኛውንም ፍጡራን ሰው በሙሉ አትሉ ላንብብላችሁ محرم ربكم እናንተ ላይ አላህ እኮ ጌታ ክልክል ያደረገባችሁን አለይኩም በእናንተ ላይ አላህ ተሽሪኩ به شيئا በእናንተ ላይ እኮ ላታጋሩ وأن هذا صراط مستقيم ይሄ ቀጥ ያለው መንገዴ ነው እስካለው የቁርአን አያት ድረስ ያለውን ማንበብ ትችላላችሁ ይሄ ነብዩ የመጨረሻ ንዛዜ ነው ይሄ ሐዲስ እንግዲህ የሚያስረዳን ምንድነው እዚህ ሐዲስ የምንረዳው التي عليها خاتمه شبه هذه الوصيه بوصيه كتبت ማለት ነው ልክ እቺ ንዛዜ በንዛዜ ኩቲበት እንዴት ተጻፈች فختمت እንዴት ተቀመቀመች አይ ፈለም ተغير ولم تتبدل ያልተለወጠችና የማትቀየር የማትለወጥ መሆኗን አራደ ነብዩ ሰለላሁ ዐለይሂ ወሰለም አራደ አነ ፈልጎ ነው ኢብኑ መስዑድ አነ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን እኮ ለሚዘል አልተወገድም يدعو الامه ህዝባቸውን እኮ ከመጣራት من حين بعثها ከተላኩባት ቀን ጀምረው من حين بعثه الله تعالى الله ከላከባቸው ቀን ጀምረው ኢላ አና توفاه الله እኮ ወደ ዛኛው ዓለም እስከወሰዳቸው ቀን ድረስ ሰለዋቱላሂ ወሰላሙ ዐለይሂ በእነሱ ላይ አላህ ሰላምታ ይወርድባቸውና እስከዛ ድረስ የአላህን ተውሂድንና ሽርክን በመከላከል ላይ አካሄዳቸውን ያሳየናል ሌላ ማተዶመነው هذه الآيات المحكمة እቺ አያት እኮ የተበረታች መሆኑን አምረን በንዛዜ ወናህየን በመከልከልም አላህን አንድ በማድረግ በማዘዝና ከሽር በመከልከልም ይሄ ደግሞ ቀጥ ያለው መንገድ እንደሆነ የምታሳየን መሆኑ ነው كما قال تعالى الله سبحانه وتعالى እንዲያለን عن خليله ከወዳጁ عليه السلام ከወዳጁ ኢብራሂም عليه السلام ሲነግረን እንደዚሁ ነብዩላህ ኢብራሂም عليه السلام إذ قال ባለ ጊዜ ለሁለሱ ረብሁ ጌታው አስሊም ለጌታህ ታዘዝ ባለው ጊዜ قال على اسلمت እኔ እኮ ታዝዣለሁ لرب العالمين ለዓለማት ጌታ ለኢብራሂም ወሷ በዛች አላህ Subhanahu Wa Ta'ala ትክክለኛ ወዳጅና ምርጥ ያደረገው የታዘዘውን ሁሉ ስለፈጸመ ነው ወሷ ቢሂ በሱኮ አዘዘ ሀዳ ኢብራሂሙ በኒህ ልጆቹን አዘዛቸው እስማኤልና ኢስሐቅን ማለት ነው ያዕቁብ ማዘዘ እንደገና ደግሞ ይሄ ልጁ ነው ለሱ ያ በንየ እናንተ ልጆች ሆይ ኢነላህ አላህ እኮ አስጠፋ ለኩም ዲነ ለእናንተ ሃይማኖትን እኮ መርጠላችኋል ምንን እስልምናን ብቻ الله توحيدنا عندي አድርጎ መገዛትን فلا تموتن አትሙቱ ኢላ ወአንቱም እናንተ መሞት እኮ የለባችሁም ወአንቱም ሙስሊሙን ፍጹም ለአላህ ተዛዥ ሆናችሁ ቢሆን እንጂ እንዲሁ ወላዋይ እንደሆናችሁ ትክክለኛ ተውሂድንና አቂዳችሁን ሳታስተካክሉ እንዲያትሞቱ ሲል ነብዩላህ ኢብራሂምም ያዕቁብም የሱም የልጅ በዚህ በተውሂድ ላይ አላህን አንድ አድርጎ መገዛት ላይ የተናዘዙ መሆኑን ነብዩ አለይሂ ሰላቱ ወሰለም የመጨረሻ ትእዛዛቸው አላህን በትክክል ተገዙ ይሄም ለእናንተ ቀጥ ያለ መንገድ መሆኑ ነው ብለው የተናዘዙ መሆኑን የሁለቱም ምርጥ የአላህ ወዳጅ የሆኑ ነብዮች ንዛዜ አላህን በትክክሉ መገዛትና በዛው ላይ መሞት እንዲያለብን ነው ላኪን العلماء ግን ብዙ ዑለሞች አሁንኛ ዘመን ላይ ያሉት ላሲየ ማህሉል ዒልም የውቀት ባልተቤትነን የሚሉት አብዛኛዎቹ ቢጤለውም በዚህ ዘመን ለሁም ዲራየቱ في بعض الاحكام وعلوم الكلام በብዙ ነገር ላይ ውቀት አላቸው لكن ግን فجهلوا ተሳሳቱ توحيد العباده የዒባዳ እኮ ተውሂድን ትክክለኛ አላህ መገዛትን فوقعوا في الشرك المنافي الشرك المنافي ላይ አላህን ሽርክን ከመግፈፍ ሽርክን ከማስወገድ ላይ በሽርክ ውስጥ እነሱ ተወደቁ ወዘየኑሁ ይሄንን አሸለሙት
ብዙ ለምሳሌ መንዙማዎችን ያ ሪጃል አላህ እናንተ ወንዶች እርዱን የማለት መንዙማዎችን ግጥሞችን በመገጣጠም ነብዩ አለይሂ ሰላቱ ወሰለም ከፍ አድርገው በመመደህ ማይገባቸውን ነገር በመናገር በተለያዩ መንዙማዎች ዑለማንን የሚሉት በተለይ በዚህ በሐበሻ ከፍተኛ የሆነ የሽርክ ዜማና ውዳሴዎች አሉ። ይሄ ምንድነው ዑለቀት አለምለው ላኪን ግን ትክክለኛ አላህን ማጥራት የሚገባውና ነብዩ ደግሞ መሰጠት የነበረባቸውን ደረጃ ስተው ወደ ሌላ ውስጥ ወጀሃሉ ተውሂድ አልአስማ ወሲፋት የአላህ ስሞችንና ባህሪዎችን ስተው ወአንከሩ ብዙ ቦታ ውስጥ ሰመጡ። ይሄ እንዲህ ያለው ነገር አሁን ተስፋፍቶ በመላው ኢትዮጵያ ውስጥ ይገኛል። ከዚህ ለአላህ የሚገባውን ኢባዳ ለሰዎች ከማድረግ ወይም ሰዎችን እርዳታ ከመጠየቅ በተለያየ ቦታ እየሄዱ የነከለየ መውልድ ነው በዚህ ሰዓት ሄዶ ነከለየ ዘንድ ያሄዱ አላህን ወልዮችን የሞቱትን ለአላህ መለመን የሚገባው ወልዮችም ከመለመንና የተለያዩ መንዙማዎችን በማለት እዛ መንዙማዎች ውስጥ ከፍተኛ የሽርክ ጎሳዎች ይገኛሉ። አላህ መለመን ሲገባው ነብዮች ይለመናሉ፣ ወልዮች ይለመናሉ። አላህ መወደስ ሲገባው ወልዮች ይወደሳሉ፣ ነብዮች ይወደሳሉ። ከዚህ እዚህ ውስጥ በመስመጥ ዑለማዎች አብዛኞቹ በሐበሻ ላይ ያሉት በዚህ ላይ ኑሮ አሁንም የነሱ ተከታዮች ባሁን ወቅታችን ላይ አለ። ከዚህ ነገር ልንጠነቀቅ ይበናል። فهذا عمول جهل ነው። ይሄ በጣም ሲልና አም የሆነ አዳራሽ ቢተውሂድ ነው። በተውሂድ ትልቅ የሆነ ያዳረሰ የሆነ ጅህልና አላሁን በዘመናችን ላይ الذي هو اصل دين الاسلام ሲሆን የዲን الاسلام እስሉ መሰረቱ ተውሂድ ማረጋገጥ ሲሆን ተውሂድን ስቶ በተለያዩ በቃላትና በንግግሮች ከተውሂድ ብዙ ሰዎች እየወጡ ነው በመንዙማዎች فإن اصله ይሄ መሰረቱ አላህ ይዕቡዱ ኢላላህ ነው። አላህን እሱ እንጂ ሌላ ላይ ይገዛ ነው አላህ ያዘዘን። ወአላህ ይዕበደ ኢላ ቢማ ሸረዕ እሱ ደግሞ በደነገገው እንጂ ከሱ መመሪያዎች ነብዩ ረሱሎች ካላዘዙትና ሱሐቦች ካልሰሩት ምርጦች የክፍለ ዘመናት ሰዎች ካልሰሩት ነገርን አዲስ በመደንገግ መስራት ይሄ ደግሞ ከዒባዳ ውጭና ከተውሂድ ውጭ ስለሆነ ወቀርቱሪ ከሃዛ ይሄ በርግጥ ተትቷል። ወሷረት ዒባደቱ الأكثرين የአብዛኛዎቹ ዒባዳ አሁን በዘመናችን ላይ መሹበተን ቢሽርክ ወል ቢድዓ ነው። ሽርክን በማቀላቀልና ቢድዓን በማቀላቀል ውስጥ ሆና ነው አብዛኛው ስራ እየተሰራ ያለው። ከዚህ ነገር ልንጠነቀቅና ስራችንን ለአላህና ለአላህ ብቻ ልናጠራ ላኪን الله تعالى ولله الحمد ላኪን አላህ Subhanahu Wa Ta'ala ግን ምስጋና ለሱ ይገባውና ለም يخل الارض من قام له بحججه ይሄው እነ ኪታቡ ተውሂድ በየክፍለ ዘመን የሚመጡ ትላልቅ ዑለማዎችን ይመስል የሱን ማስረጃ በመግለጽና ሽርክን በማጋለጥ ላይ ደግሞ እሱን እንዲገዙ ከማድረግ ያልተወገዱም አልহামዱሊላህ ዑለሞች አሉ። ያንን ትክክለኛ ተውሂድን ይዘን ልንገዛው ይገባናል። ወዳዕን ኢለይሂ አላ በሲራ በትክክለኛ መስረጃ ላይ የሚጣሩ እንዲያሉ ሁሉ ለአላህ ምስጋና ይገባው። እነሱንም በዚህ በተውሂድ እና ሽርክን በማስወገድ ላይ የጻፉ ዑለሞችንም አላህ እስራቸውን ይስጣቸውና ያንን ትክክለኛውን ተከትለን ልንገዛ ይገባል ለማለት ነው። ወአኺሩ ዲዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን።